ሰላም ውድ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ ጋር በጣም ሰላም ነው። ዛሬ በአጭር ቪዲዮ ብቅ ብያለሁ። ሁልጊዜም እንደተለመደ ያው ትንንሽ በደንብ ለማሳየት ባልችልም ትንንሽ ምግብ እየሰራው ነበር ቪዲዮ እየለቀኩ ያለሁት ማለት ነው። እስካሁን የተወሰኑት እያያችሁልኝ ነው፣ እያበረታታችሁኝ ነው። እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ሌሎቹ ደግሞ አይታችሁ አትለፉ፣ እንደኔ ብላችሁ ሰብስክራይብ አድርጉልኝ፣ ላይክ እና ኮሜንት አስተያየት እያረጋችሁኝ ቪዲዮን በማየት ተባበሩኝ እባካችሁን፣ ፕሊስ ፕሊስ ለምናችሁ እና ማለት ነው። ያው ቆንጆ ቪዲዮ ለመስራት ማዳም ቤት ያላችሁት ታውቃላችሁ። ብማች ቆንጆ ቪዲዮ ቢሰራ ደስ ይለኛል። አኪድ በስራ ነው አይደለም፣ እስከምንተኛ ድረስ ያለ ስራ አይደለም የምንቀመጠው። ያ ማለት ለኛ አይዳ ምርጥ ነበር። ምንድነው ግን ቪዲዮ ልንሰራ አይመቸንም፣ ብዙ ሁኔታ ታውቃላችሁ። እና ስለዚህ እንደተመቸኝ በተመቸኝ ሰዓት ላይ ነውና ትንንሽ ቪዲዮ እየሰራው በቃ እስካሁን ቪዲዮ 3 ደቂቃ ምናምን በቃ ከስንት አንድ 5-6 እንደዛ እየሰራው ነው እንጂ ትንንሽ ቪዲዮ ነው እየሰራው። ያ ማለት ስላልተመቸኝ እንደምንም ያው ቻናሌን ላሳድግ በማለት ነው እንጂ በጣም በቃ በማይመች ሁኔታ ላይ ሆኜ ነው ቪዲዮ እየሰራው ያለሁት። ስለዚህ ምን ልላችሁ ነው፣ ለኔ ብላችሁ ለኔ ለይታችሁ ብላችሁ ሰብስክራይብ ያደረጋችሁ ላይክ እያደረጋችሁ ቻናሌን እንድታግዙኝ እፈልጋለሁ። ከጎኔ ሁኑልኝ። ለኛ አይደለም የሚባለው እና እኛ ሲጀመር ሁላችንም እንደምናውቀው እንዲህ ማዳም ቤት ሆነን ደግፉኝ አግዘው ምናምን ለምን እንጨካከናለን። ግን አግባብ አይደለም። እኔም ጀምር ማለት ነው በቂ ነበር። እኛ በእውነት አላቅም እንግዲህ ቪው ከኒፋስ ነው እንደሚመጣው ሰው ነው እያያለ ያየ ሁሉ ሰብስክራይብ ያደረገኝና በጣም አሪፍ ነበር። እና ዝም አትበሉ በእናታችሁ። ይሄን ነው የሚለው። ሌሎች ደግሞ ሌላ ማስታወስ ፈልጎ ነገር እንግዲህ ማዳም ቤት ላላችሁ ቪዲዮ ሊሰሩ ወይንም ምግብ እየሰራችሁ የሆነ በቃ የስራ ዘርፍ ብዙ ነውና ቪዲዮ ሊሰሩ ምቾት ካላቸው ነው ይሆናል አይደለም። ቢዚ ማለት ሰው ያኔ በማይጭናን ቪዲዮ እየሰራችሁ ሰው እየመጣባችሁ የሆነ ድምጽ ልጆች ምናምን የሚረብሽ ነገር ከሌላ ማለት ነው ቻናላችሁን በደንብ አድርጋችሁ ስሩበት። በእውነት በጣም ተጠቀሙበት። እኔ በጣም ነው በቃ የምመኘው። ምን አለ ኮሺና ተመችቶኝ ምግብ እንደፈለኩ እየሰራው ምሰራው ነገር ሁሉ ብሰራው ለኔ ምርጥ አይዳ ብዙ ነበረ። ግን እንዴት ሆኜ ሊሰራ ፈለኩ ቪዲዮ ሊሰራበት ሁኔታ አልተመቸኝም። ስለዚህ ምን ልላችሁ ነው፣ ጊዜያችሁን ተጠቀሙ። አያችሁ እኔ ሊሰራ ፈልጌ ቪዲዮ ሊሰራ አልተመቸኝም። በእውነት ችላ አትበሉ፣ ሰዓታችሁን ተጠቀሙ። እስካሁን እኔም ጭምር ከዚህ በፊት ያሳለፈነው ጊዜያቶች ነፍስ ማር እንግዲህ አይመለስም። በጣም ጊዜን ተጫውቼበታለሁ። በቃ ዝም ብሎ አሉባልታ ነው ያሳለፍኩት። ከዚህ በፊት የተመቸው ሁኔታ ነበር፣ ግን ያኔ ዩቲዩብ የመስራት አላማ አልነበረኝም። አሁን ነው የጀመርኩት ሁሉም ነገር ግን በእግዚአብሔር ቃል ነውና የስራ ሁኔታ ምንትን የምልልን በጣም ችላ ብዬ ጊዜን አቃጥየዋለሁ። በጣም በቃ የተመቸው ሁኔታ ነበር ያኔ፣ ግን ማፍሉክ አላስተዋልኩም ማለት ነው። አሁን ግን በተወጠርኩ መሀል ላይ ዩቲዩብን ከፈትኩ። ታዲያ እንዴት ልስራ? አያችሁ ተቃራኒ። ስለዚህ ምን ልላችሁ ነው፣ በጣም ስሩበት። በቃ ጊዜያችሁን አታባክኑት። ሰዓት ላላችሁ ኩሽና ላይ እየሰራችሁ ካሜራ እንትን አድርጋችሁ ሲሰሩ ኮንፊደንሳችሁ በቃ ማይሻማ ነገር ከሌላ ቻናላችሁን በጣም አሳድጉበት፣ ይጠቅማችኋል። እኛን ይሁት አሁን እኔ እንደምለው ሌሎቹም ተሰቃይቶ የሚሰሩት አሉ። ስለዚህ እናንተ ደግሞ በተቃራኒ ሰዓት ካላቸው ሰዎቻችሁ ጥሩ ከሆነ አብሮ የሚሰሩ ጓደኞቻችሁ ስራችሁን ከጎናችሁ ሆኖ አይዞሽ በርቺ ምናምን እያለ የሚያበረታታ ከሆነ ብዙ ነገር አለ ሰው ቤት። እዚህ ጋር መናገር አልፈልግም። ስለዚህ
በአሰሪዎችም አብሮ ለምንሰራ ሰውም ብዙ አይነት ሁኔታ ስላለ ስራችሁ አውቁ አይዞሽ በርቺ ቀጥ የሚል ጓደኛም አንዳንድ ቤት ደግሞ አሰሪዎቻችንም ቪዲዮ እንደምንሰራ የሚያውቁትም አሉ ማያውቁትም አሉ። ስለዚህ የሚያውቁትም ከሆነ ማያውቁትም ከሆነ ግን ስራ ቦታ ቪዲዮ ሊሰሩ የሚችሉ ከሆነ ወደ ጋራችሁ እስከምንገባና እስከምትሄዱ በጣም ተጠቀሙበት። ይህ ማለት ያው በቤታችሁ ላይ ባሰሪያችሁ ስር ቤት ሆነን ያው ፍሪ ዋይፋይ ማለት ያው ከራሳችን አይደለም ዋይፋይ እኔ የሁሉ ቦታ እንትን አይደል አንዳንድ ዳታ ይጠቀማል። ያ ማለት ቤት የለም ማለት ሳይሆን ክላስ ላይ ስለማይገባ ማለት ነው። ዳታ አልፎ ይጠቀማሉ። ዋይፋይ ራሱ ክላሳችን አይደርስም። ዋይፋይ በፈለጋችሁበት ሆኖ ቪዲዮ ሊሰሩ የሚደርስ ከሆነ እንዴ እኔ ኦኬ ቪዲዮ ያለ ዋይፋይ መስራት ይቻላል አይደለም። ተሰርቶ ስንጭን አንዳንዴ ኮሜንት ለመመላለስ ምናምን በቃ ላይቭስ ለመግባት እንደልባችን ሆነ ክላስ ለሆነ ለዛ የሚመቸን ቦታ ዋይፋይ ሊደርስ ላይደርስ ይችላል። ዋይፋይ የሚደርሳችሁ ከሆነ ምናምን በቃ ቻናላችሁን አሳድጋችሁ ወደ ሀገርም ወደ ሌላ ቦታ ለመሄድም ተጠቀሙበት። በጣም ዋጋ እንትን ያስከፍላል ማለት ነው። ይሄን እናንተም ታውቃላችሁ። ግን እንደኔ የተሰቃየ ከሆነ ይሄንን ውጤት ሊረዳና ሊያውቅ ይችላል። እኔ ለምን ስለተሰቃየው ነው ይሄ ነገር ታድሎ ፍሪ ሆኖ በየቀኑ አለ አይደለም በየቀኑ አይደል ስራ ምን ሰራው ያ ስራችን ለኛ አይምርጥ አይደለም እንዳልኩ ያ አይዲያ ደግሞ በስራ በቃ ልክ እንደ ቪሎግ እየሰራን እንትን ብንል ቶሎ ነው የምናድገው። ግን አልተመቸኝም። ፍላጎት ነበረኝ አልተመቸኝም። ስለዚህ የሚመቻችሁ ልጆች ካላችሁ ችላ አትበሉ፣ ተጠቀሙበት። ሰዓታችሁን፣ ጊዜያችሁን፣ ፍሪ ዋይፋችሁን እግዚአብሔር ካለ ወደ ሀገራችን ስንሄድ በራሳችን ዋይፋይ ነው አይደለም ያን ቻናላችን አድጎ ጫፍ ከደረሰ እሱ በሱ ያኔ የቻናላችን ውጤት ወደ ዋይፋይ ነው ለራሳችን ጥቅም እያደረገን ተጠቃሚ እንሆናለን። ይሄ እናንተም ታውቃላችሁ። ያው እኔ ከራሴ ጭንቀት አንፃር ነው ይሄንን ላስታውሳችሁ ያልኩት። ሁላችንም እናውቃለን። ሆኖ ምሳሌ ግን ችላ አትበሉ፣ ተጠቀሙ። የሀገሬ ልጆች በተለይ እንደ እኔ ማዳም ቤት ያላችሁት የማዳም ቅመሞች እና በርቱ። ትልልቅ ዩቲዩበር የሚሆናችሁ ደግሞ ሼር እያደረጋችሁ በአስተያየት በኮሜንት እንዲያርጌ እንዲና ለምሳሌ እኔ ኤዲት ማድረግ ምንም አልቻልኩበትም፣ ግን ሊሞክር እያሰብኩ ነው። እየሞከርኩ ነው በሚባለው ስለዚህ እየሞከርኩ ነው። ኤዲት ማድረግ እየከበደኝ ነው። መቼስ ሁሉም ነገር በእናት ወደ አይለመድም። ጀስት ብዬ አልሄድም ቀርጬ ማልቀቅ ነው። ብዙ ነገር አሁን ነውና እየለመድኩ ያለሁት። ስለዚህ ምን ልላችሁ ነው፣ ቪዲዮዬን አትናቁ፣ ስራዬን አትናቁ። ስላልተመቸኝ ነው እየሞከርኩ ነው። ስለዚህ እባካችሁን ፕሊዝ እህት ወንድሞቼ ስደት ለላላችሁ ይሄን ቪዲዮ ያያ ሁሉ ሰብስክራይብ ሳያረግ እንዳያልፍ በጌታ ይጃቻል፣ በፈጣሪያችሁ ይጃቻል። በጣም እንድታግዙ ይፈልጋሉ። ስለዚህ ብር አይደለም እየለመንኩ ያለሁት ሌላ ነገር አይደለም። አይቆጠርም፣ አይካፈልም። በቃ አስደስቱኝ እስኪ። ከእግዚአብሔር በታች እናንተን ተማምኜ ነው እዚህ ቪዲዮ የመስራት አላማ የጀመርኩት። ከፈጣሪ በታች ኢየሱስን እናንተን ተማምኜ ነው። እግዚአብሔር ሰው ይሰጣል በማለት ስለዚህ እኔ ለሌሎች እናንተ ለኔ አንዳችን ለአንዳችን እየረዳን እንዲህ የሆነን ብንሄድ ነው ደስ የሚለን። ለሌላ ሰውም እየበቃን ነው አይደለም። ለአንድ ቲክቶክ ላይ ሀገር ውስጥ ሆኖ በቃ እንደፈለጋ አገባ፣ ተፋተ፣ ተጣላ፣ ወለደች፣ እንዲሆነች ለሚባሉት አይደል ጥርሳችን ከፍተን የምንውል። ግን እንደኔ ላሉት ለኔና ለሌሎችም እንዲህ አጫጭር ቪዲዮ የለቀቀ ነው ብናየው ጥቅም አለው። ይህም ደግሞ እርዳታ ነው እና ስላዳመጣችሁኝ እስከን ከጎኔ እያያችሁኝ ላይክን ኮሜንትን እየሰጣችሁ እንዳላችሁ እግዚአብሔር ያክብርልኝ። ኢየሱስን በጣም ነው የማመሰግነው። ይሄም ከናንተ ብርታት ነው እዚህ መድረሴም። ሰው ልጅ ከዜሮ ነው የሚነሳው። እዚህ መድረሴም እግዚአብሔር በታች በእናንተ ድጋፍ ነው፣ በእናንተ ነው አንዴ ማለት የጀመርኩት። አመሰግናለሁ የነበረኝ ቆይታ። እወዳችኋለሁ። ኑሩልኝ።